ሰሞኑን አነጋጋሪ የሆነው የአቤል የወይናው ልጅ አዋርድ መብላት ቤተሰብ በመጀመሪያ ደረጃ 86 ሀገራትን ሲሻገር አብሮ ያሻገረኝ ቆይ ግን አቤል የወይናው ልጅ በምን ተሸለመ አትሉኝም? እንግዲህ በአፍሪካን ጎልደን አዋርድስ ላይ አቤል ብርሃኑ አፍሪካን ትራቨል ኢንፍሉዌንሰር ተብሎ ተሸልሞ ነበር ማለት ነው። በቃ ሲተረጎም ማለት ነው የአፍሪካን የአመቱ ምርጥ ብሎገር ተባለ ማለት ነው። እና አቤል የወይናው ልጅ ከዜሮ ተነስቶ ኢትዮጵያን ማስጠራቱ ምን ይመስላችኋል? ቤተሰብ ኮሜንት ላይ እስከ ሐሳባችሁ ሁሉንም ቪዲዮዎች አብረን ያለን አቤል ነኝ። ላይክ ሼር ሰብስክራይብ ያደርጋችሁ ከኔ ጋር ቆዩ። ለስገረ እንኳን ደስ አለ አቤል ብርሃኑ። በትላንትናው ዕለት እንግዲህ በአፍሪካን ጎልደን አዋርድስ ላይ አቤል ብርሃኑ አፍሪካን ኢንፍሉዌንሰር ተብሎ ተሸልሞ ነበር ማለት ነው። ሀገራችንንም አስጠርቶ ነበር፣ ዋንጫውንም በልቷል ማለት ነው። እንኳን ደስ አለ። ከዚህ በላይ እንግዲህ ብዙ አዋርዶች እንደምትሸለም እርግጠኛ ነኝ። እንኳን ደስ አለ። እናንተም ኮሜንት ስር በመግባት መልካም ምኞታችሁን ግለጹልኝ። የታ አባቱ አቤል የወይናው ልጅ ይችላል። በቃ ከዜሮ ተነስቶ እንደዚህ ቭሎገር ሆኖ ኢትዮጵያን ወክሎ መሸለም በቃ ሌላ ታሪክ ቤተሰብ ሌላ ታሪክ እና ኮሜንት ሴክሽን ላይ እየገባችሁ ለአቤል የወይናው ልጅ መልካም ምኞታችሁን ግለጹለት። አቤልን በደንብ ዘርዝሮታል እስኪያስረዳናል። ብዙዎቻችሁ ታውቃላችሁ። ይሄንን ኖሯል አፍሪካን ትራቨል ኢንፍሉዌንሰር ኦፍ ዘ ይር ተብሎ ጃኒ አልወጣ መሰለኝ። አቤል የወይናው ልጅ ያሸነፈው አስቀምጣላችኋለሁ። ዌብሳይቱን ሊንክ መጻፍ አይቻልም፣ ግን የዌብሳይቱን ስም እንጽፍላችሁና ሰርች ስታደርጉ ታገኙታላችሁ። ቮት እንድታደርጓቸው ብዬ ነው። እኛ ሀገር ማለት ነው እውነት እርስ በርስ በቃ ዳውንግሬድ ምናምን ስለምንደራረግ ነው እንጂ በጣም ወርልድ ክላስ ታለንት አለ። ችግሩ ምንድነው መሰላችሁ? አንደኛ ሎካል ቋንቋ በአማርኛ ነው ፈረንጆ ከኢትዮጵያ ውጪ ኢትዮጵያዊ ከሆነ ኦዲየንስ ውጪ ኦር ደግሞ ኢቭን ኢትዮጵያዊ የሆነው ራሱ አማርኛ የማይችል ኦዲየንስ ካልሆነ ኮንቴንታችን አይተው የማድረግ ቻንሳችን በጣም ነው። አሁን ይሄንን ለምሳሌ ናይጄሪያዎች አሁን በእንግሊዘኛ ሊሆን ይችላል የሚሰሩት ሊደነቅ የሚገባው ስራ ነው ምናምን ነገር ማለት ነው። እና ትራቨል ኮንቴንቶች ያው እኔም ሞክር ነበር ምን ያህል ከባድ እንደሆነ ስለማውቀው ነው። ይሄ በጣም ትልቅ ነገር ይመስለኛል ለኛ ለኢንፍሉዌንሰሮች እንትን ሞራላቸውን ለማምጣት ለሁለቱም ቢሆን ማለት ነው። እና ጃኒ ደግሞ እንትን ሸፈን ኮንታክት እንደዚህ ነው እና ገብታችሁ ኢዘር ኦፍ ዘም ብቻ ቮት አድርጉላቸውና ሀገራችን ቮት ይደረግ። በሁለቱ በኩል ካለው ፉክክር ይልቅ እኛ ከሌላ አፍሪካን ኮንቴንት ክሬተሮች ጋር የምንወዳደርበት ነገር ይሁን እና ላይክ አይ ሴድ እኔም ሞክሬው ነበረ ድሮ I don't know how they managed to do it. ይሄን ያህል ሎንግቲቪቲ ኮንሲስተንት ሆኖ መስራትን የሚገርም በጣም አፕሪሺየት ሊደረጉ የሚገባ ነገር ነው ሁለቱም ቢሆን እና the fact that ሀገራችን ብቻ አይደለም ወርልድ ዋይድሊ እንደ አፍሪካ ራሱ እንደ አህጉር ራሱ መታወቅ መቻላቸው የሁሉ ሰብስክራይበር ማግኘታቸው ይሄ ሁሉ አመት አፎርድ ማድረግ እንዴት አፎርድ እንደሚያደርጉት ራሱ አፎርድ አድርጎት ራሱ ይሁሉ ይለያል ነው ልጅ ጀለስ በጣም ሊደነቁ ይገባልና ሄዳችሁ ቮት አድርጉላቸው። እንደ ዲልን እንዳለው ነው ላይክ ኢትዮጵያውያንስ እንትን ስትሉ ምናምን ነገር ሲላል ነበር ከሌላ አፍሪካኖች ምን ያህል እኛ ጎልተን እንደምንኮራ ገብታችሁ አሳዩዋቸው። ያው ቤተሰብ እንደሰማችሁት ነው አቤል ምን መሰላችሁ ያው ኢትዮጵያ ማለት ነው በአማርኛ ነው የምሰራው አማርኛ የሚችል ብቻ ነው የሚያየው ለምሳሌ ማለት ነው ኬንያ በእንግሊዝኛ ብቻ ግን ከአፍሪካ ከባድ ነው ግን በቃ አሳክተውታል አቤል የወይናው ልጅ ተሸልሟል አቤል የወይናው ልጅ ተሸለመ ማለት ነው ጃኒ ተሸለመ ማለት ነው እንደ ኢትዮጵያ ደረጃ በጣም ደስ የሚል ነገር ነው የተካሄደው ያው አቤል የወይናው ልጅ ሲሸለም ያለው ቪዲዮ ደግሞ አለ ያው ቃል በቃል ስም ሲያወራ ሲያመሰግን ምናምን እሱን አብረን እንየው የሳይ ፓጉሜ አዋርድ ደረጃ ሴርሞኒ ሎስ አንጀለስ አሜሪካ ውስጥ ነው እንዴት ያሻገረኝ አብሮኝ የሆነ የልጅነት ህልሜን ላልከለከለኝ ፈጣሪ እግዚአብሔር የተመሰገነ ይሁን። በሁለተኛ ደረጃ ይህ መድረክ ዛሬም ጨምሮ ሀገራችን ትልቅ ውለታ የዋሉ እጅግ የተከበሩና ስማቸው ገዝፎ የሚጠራ ሰዎች እውቅና ያገኙበት ታላቅ መድረክ ነው። ጳጉሜ የኢትዮጵያውያን 13ኛ ወር እንደሆነች ታውቃላችሁ። አሮጌውን ዓመት ከአዲሱ የምታገናኝ እጥር ምጥን ያለች የሽግግር ውብ ድልድይ የጳጉሜ የሳይ ብራዘር የሳይ ልክ እንደዚህች ውብ ወር ድልድይ ሆኖ ታላላቅ አባቶቻችንን እናቶቻችንን እያከበረ በሌላ በኩል ደግሞ እንደኔ ያሉ ወጣቶችን በማበረታታቱ በትውልድ መሃል ድልድይ ሆኖ እዚህ ስለደረሰ እጅግ በጣም አመሰግናለሁ አዘጋጆቹ። ሌላኛው አንድ መንገደኛ
አገር ቢያቋርጥም ድንበር ቢሻገርም ከጀርባ ሆነው መርቀው የሸኙ እሱን ያሰናዱ እዚህ ያደረሱ በጣም ብዙ ሰዎች አሉ። ከነዛ መካከል በልዩነት ከልቤ በጣም ማመስገን የምፈልገው ለባለቤቴ ነው። አግብቷል እንደ ቀያቢል ይውላል መንገደኛ ካርታ ያለውና ለኔ ባለቤቴ በዚህ እድሜ እንድሰክን ነገሮችን በጣም በእርጋታ እንዳስተውል ብዙ ነገር ውስጥ እንዳልገባ ጠብቃኛለች። በብዙ እንደዚህ አይነት ሚስት ይስጣቸው እንደ አቤል የሆነው ልጅ ሚስት ወይዘሮ ሜላት ንጉሴ እጅግ በጣም አመሰግናለሁ። እወድሻለሁ። አንቺ ባትኖሪ ኖሮ እዚህ ጋር እኔ አልቆምም። አረ አሁን ሚስቱ በጣም ኮርታ ይሆን በጣም ደስ ይላታል። ሌላው እኔ ያየሁትን ዓለም እኔ በካሜራ ያስቀረውትን ዓለም ኤዲት ተደርጎ እናንተ በምታዩት መልኩ አሰናድቶ የሚያቀርበው ታናሽ ወንድሜና ኤዲተሬ ያብስራ እጅግ በጣም ወድሃለሁ። እጅግ በጣም አመሰግናለሁ። ኤዲተሩን እያመሰገነ ነው። ቪዲዮ የጀርባ ያንተ እንቅልፍ አልባ ሌሊት አለ። ሌላኛው ለደጓ እናቴ ወይዘሮ ወይንሸት አየለ፣ ለትሁቱ አባቴ አቶ ብርሃኑ፣ ለኤዶም ግርማ፣ ፊሊሞን ታረቀኝ፣ ናርዶ ሲልማ እንዲሁም አርቲስት አዳነች ወልደ ገብርኤል፣ እህቶቼ፣ ወንድሞቼ፣ በስም ያልጠቀስኳችሁ የስራ አጋሮቼ፣ ይህን እምላችሁ እኔ ብዙ ሰዎች ውጤት ስለሆንኩ ነው። ከዚህ ባለፈ በየደረስኩበት ሀገር በሙሉ በኤርፖርቶች፣ በተለያየ ቦታ በሀበሻ ምግብ ቤት ምናምን የማገኛቸው ኢትዮጵያውያን የሚሰጡኝ ሰላምታ፣ የሚሰጡኝ ምክር፣ የሚሰጡኝ ማበረታቻ፣ የሚያሳዩኝ መንገድ ቃል የለኝም ለዛና ሁሉንም እጅግ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እግዚአብሔር ያክብርልኝ። በስተመጨረሻ ለማህበራዊ ሚዲያ ወዳጆቼ በሙሉ ህፃናትን ጨምሮ ስለምትከታተሉኝ በሙሉ በጣም ነው የማመሰግነው። እናንተ ባትኖሩ ዛሬ ያለሁበት በቃ ቀን ተከታታይ እኔ የቭሎጉን ብቻ ብዙ አላይም ነበር። ቅድም በቃ የዜናው በቃ እንደዚህ ይልናት እንደዚህ ነው በቃ በጣም ነው የማየው ነው እፈልጋለሁ። የቭሎጉን አሁን ጀማምረናል መንደር ላይ ነው ተወልጄ ያደግኩት እና የሰፈሬ ሰዎች ጎረቤቶቼ እጅግ በጣም ነው የማመሰግነው። እጅግ በጣም ነው የምወዳቸው። ሰፈራችን ላይ ያሉ ተራሮች ቢመሰገኑ በጣም ማመስገን እፈልግ ነበር። እውነቴን ነው የምላችሁ። የሰፈሬን ተራሮች በቃ ቅዳሜና እሑድ እወጣለሁና ዱላ አፍ ቢኖረው ይናገር ነበር። በዙረት ነበር የምገረፈው። በጣም ነበር የምገረፈው። እናቴ ብትኖር ትነግራችሁ ነበር በደንብና ቅዳሜ እሑድ ያልተገረፈ የለም ነው የምልሽ። ወይኔ ግርፊያ እኮ በቃ በእኛ ያለፈ አይደል? የሌሉ ልጆች የት ይቀጣሉ? ይመከራሉ እንጂ ገና ትንሿን ዱብ ተመልክታችሁ እዚህ ጋር ስላቆማችሁ የፕሮግራሙን አዘጋጆች በድጋሚ እጅግ በጣም አመሰግናለሁ። የሰው ጅማሬው ሳይሆን ፍጻሜው ሲያምር ነውና መልካም። ዛሬ እንደጠራናቸው እንዳመሰግናቸው ከዚህ በፊትም እንዳመሰግናቸው ትልልቅ ሰዎች ሁሉ የኔም መጨረሻ አምሮ እዛ እንድቆይ በጸሎታችሁ አትርሱኝ። እጅግ በጣም አመሰግናለሁ። ወዳችኋለሁ። እግዚአብሔር ያሳየ በቃ የወይናው ልጅ አጨብጭበናል። ደግሞ ስለሚስቱ አወራኮ ስለሚስቱ እሷ ባትኖር ኖሮ እዚህ አልደርስም ነበር። አረ ወገን እስኪ የእናንተ ሚስት እንዴት ናት? እና በቃ እንደዚህ እንደ አቤል የወይናው ልጅ ያሉት ሚስት ይስጠን። የአቤል የወይናው ልጅ ቭሎግ ሲያደርግ ያው ትንሽ ቪዲዮ አለች፣ እሷን እናያትና ቪዲዮአችንን እንጨርሳለን። ቤተሰብ በስመ አብ ውበት! ይህንንማ ብቻዬን አላየውም። አሳየና ቤተክርስቲያን ነው። ይህ የግሪክ ኦርቶዶክስ ቤተክርስቲያን ነው። ውቅያኖሱ፣ ተራራው እዚህ ጋር ቤተክርስቲያኑ፣ የቤተክርስቲያኑ ቀለም ሲመለከትበት እንዴት የሚያምር ቪው ነው። ሉክ እንዴት እንደሚያምር አክቹሊ ይሄ ቤተክርስቲያኑ አይደለም። ቤተክርስቲያኑ አንደርግራውንድ ነው፣ ከመሬት በታች ከላይ ሰዎች እንዲሳለሙበት 24 ሰዓት ክፍት የሆነ እዚህ ጋር አድርገውት ነው እንደምታዩት። ቤተክርስቲያኑ ከዚህ በታች እንደምታዩት አንደርግራውንድ ነው ያለው፣ እዚህ ጋር ነው። ይሄውና ይሄ ቤተክርስቲያኑ ነው። አገልግሎት ሲኖራቸው፣ ጸሎት ሲኖራቸው በብዛት ጠዋት ነው፣ ከሌሊት ጀምሮ ነው የሚከፈተው። እጅግ በጣም ነው የሚያምር። እንዴት አያችሁት? ለማንኛውም ቲክቶክን ፎሎ ማድረግ አትርሱ። ለማንኛውም ሰብስክራይብ ማድረግ አትርሱ። ግን ቤተሰብ በጣም ነው የሚያምረው። እስኪ አንድ ቀን ማለት ነው ተሳክቶልን እኛም ዩቲዩበር ሆነን ማለት ነው ትራቭል እያደረግን ሪአክሽን እያደረግን አረ ወገን ይሳካል ከፈጣሪ ጋር እና ቤተሰብ የዛሬ ቪዲዮአችን ይሄን ይመስል ነበረ። እስከዚህ ድረስ ከመጣችሁ በጣም ቴንክ ዩ ሶ ማች። ላይክ ሰብስክራይብ ካላረጋችሁ ላይክ ሰብስክራይብ ማድረጋችሁ ነው አትርሱ። በያላችሁበት
ሲዩ